ሰላም ጤና ይስጥልን። በመላው ዓለም የምትገኙ ውድ የእፎይ ሚዲያ ተከታታዮች በዛሬው መረጃችን የኤርትራ ባለስልጣናት ወደ ግብጽ መግባታቸውን አስመልክቶ ስለ ኢትዮጵያ የተወያዩትን እንነግራችኋለን። ላይክ፣ ሼር እና ሰብስክራይብ እያደረጋችሁ አበረታቱ። ወደ መረጃው እናልፋለን። የግብጽና የኤርትራ ባለስልጣናት የአፍሪካን ሰላምና ደህንነት ማጠናከር ላይ ተወያዩ። የግብጽ ፕሬዝዳንት አብዱል ፈታህ አልሲሲ ከኤርትራ ውጭ ጉዳይ ሚኒስቴር ኦስማን ሳሌ ጋር ትናንት እሁድ ተገናኝተው በቀጠናው መረጋጋት፣ በሶማሊያ ድጋፍ፣ በሱዳን ሁኔታና በቀይ ባህር ደህንነት ዙሪያ መክረዋል። በኢትዮጵያና በኤርትራ መካከል ውጥረት በተፈጠረበትና የወደብ ተደራሽነት ጉዳይ እየተነጋገረበት በመጣበት በዚህ ወቅት ግብጽና ኤርትራም በቀይ ባህር ደህንነት ጉዳይ ላይ የግብጽ ሚዲያዎች እየመከሩ እንደሆነ ዘግበዋል። ከሰሞኑ ከኤርትራ ውጭ ጉዳይ ሚኒስትር ኦስማን ሳሌ ከነሉካን ግብጽ መግባታቸው ይታወቃል። ፕሬዝዳንት አልሲሲም ለኤርትራ የውጭ ጉዳይ ሚኒስትርና ለኤርትራ ፕሬዝዳንት ኢሳያስ አፈወርቂ በሰጡት ምላሽ በሁለቱ ሀገራት መካከል ያለውን ጠንካራ ግንኙነትና ግብጽ በሁሉም ዘርፍ ለማጠናከር ቁርጠኛ መሆኗን አረጋግጠዋል። ይፋዊ ቃል አቀባይ አምባሳደር መሐመድ አልሼንዋኒ እንደተናገሩት ውይይቱ የአፍሪካ ቀንድ ቀጠናዊ መረጋጋትና በጋራ ጥረት የሶማሊያ ሶስትዮሽ ማስተባበሪያ ዘዴን ማስተዋወቅ በሚቻልበት ሁኔታ ላይ ያተኮረ ነው። ግብጽና ኤርትራ በሶማሌላንድ ሽብርተኝነትን ለመዋጋትና ግዛቷን ለማስጠበቅ ቁርጠኝነቷን አረጋግጠዋል። በስብሰባውም ከሱዳን ሰላምና መረጋጋት ወደ ነበረበት መመለስ፣ የቀይ ባህርና ጥበቃ አስተዳደር በተመለከተ የባህር ዳርቻ ሀገራትን ይህን መሰል ጥረቶችን እንዲመሩና ኢትዮጵያን የባህር ዳርቻ ያልሆኑ ሀገራት ብለው ጠቅሰው ተሳትፏን ውድቅ በማድረግ ላይም ተወያይተዋል። ውይይቶቹ የተካሄዱት የኢትዮጵያ የባህር መዳረሻ ፍላጎት በተመለከተ ሲሆን ስጋት እንዳለባቸውም አሳይቷል። ስጋቱም ባለፈው በምክር ቤት የባህር በርን አስመልክቶ አብይ አህመድ የኢትዮጵያ ለቀይ ባህር ስትል ኤርትራን የመውረር ፍላጎት የላትም ብለው መግለጻቸውን አስመልክቶ ነው። የባህር በር የሌላት ኢትዮጵያን ጠቅላይ ሚኒስትር አብይ አህመድ ሀገራቸው የባህር ዳር ላይ መዳረሻ ለማድረግ ከኤርትራ ጋር ጦርነት የመክፈት ሀሳብ እንደሌላ ሲገልጹ ከዚህ ቀደም የባህር ወደብ የህልውና ጉዳይ ነው ሲሉ የሰጡት መግለጫ ስጋቶችን አስነስቷል። ጉዳዩ በዲፕሎማሲና በጋራ ተጠቃሚነት መፍታት እንዳለበትም በቅርቡ ለፓርላማ ተናግሯል። የኢትዮጵያንና የሶማሌላንድን በተመለከተ ሚኒስትሩ ጉዳይ መጻኢ ባድር አብደላቲ እና የኤርትራ አቻቸው ኦስማን ሳሌ ቅዳሜ ዕለት የአፍሪካ ቀንድ ሰላም ደህንነትን ማጠናከር በሚቻልበት ሁኔታ ላይ መክረዋል። የግብጽ የውጭ ጉዳይ ሚኒስትር እንደገለጸው በካይሮ በተካሄደው ስብሰባ ሁለቱም ወገኖች በአፍሪካ በተለይም በሳህል ክልል ያለውን ሁኔታ ጨምሮ በርካታ አህጉራዊ የጋራ ጉዳዮችን አንስተዋል። አብደላቲና ሳሌ ሶማሊያ ሽብርተኝነትን ለመዋጋትና በግዛቷ ላይ ያላትን ሙሉ ሉዓላዊነት ለማረጋገጥ አስፈላጊ አጽንኦት ሰጥተዋል። ሚኒስትሮቹ በሱዳን እየተከሰቱ ባሉ ለውጦች ላይም ተወያይተዋል። የሱዳን መንግስት ብሔራዊ ተቋማትን አንድነትና ግዛትን አንድነቷን በመጠበቅ ላይ ሁለንተናዊ ድጋፍ ማድረግ እንደሚያስፈልጋት አመልክተዋል። ቀይ ባህርን በተመለከተ ኢትዮጵያ በጸጥታና በአስተዳደሩ ላይ የምታደርገውን ተሳትፎ እንደማይቀበሉ በድጋሚ አረጋግጧል። በተጨማሪም በግብጽ በኤርትራና በሶማሊያ መካከል ያለውን የሶስትዮሽ ማስተባበሪያ ዘዴ ለማስቀጠል ያላቸውን ፍላጎት አጽንኦት ሰጥተዋል። ክቡራን ተመልካቾቻችን ለዛሬ ያቀረብንላችሁ ዜናዎች ይህን ይመስሉ ነበር። ላይክ፣ ሼር እና ሰብስክራይብ እያደረጋችሁ አበረታቱን እያለን ከሌሎች መረጃዎች ጋር እስክንገናኝ ቸር ቆዩን።